የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በክፉ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን፣ ያው ቤተሰቦቻችን ያልኩኝ ወደፊት እንሆናለን ብዬ ነው። ከዚህ በፊት በሌላ ፔጅ ላይ ነው የምታውቁኝ። አቢቴ ነኝ። ለምታውቁኝ ታውቁኛላችሁ። ዛሬ በደስታ የራሴን ደስታ ለእናንተ ለማጋራት ዛሬ ኤርፖርት ተገኝቻለሁ። ምን እንደሆነ ቀስ በቀስ አብረን እናያለን። ታሪኩን ታውቁታላችሁ ብዬ ተስፋ አደርጋለሁ። ከዚህ በፊት ምስቴ አረብ ሀገር እንደሄደች በሌላ ፕላትፎርም ላይ ወይ ደግሞ ከናታን ትሩና ጋራ በነበረ ሰዓት አብረን በነበርንበት ሰዓት ሁሉን ነገር ታውቁታላችሁ ብዬ ተስፋ አደርጋለሁ። እሱ ያለፈው አልፏል። በሱ ጉዳይ ሳይሆን አሁን ያለውን ነገር ልንገራችሁ። ምስቴ ከአረብ ሀገር ዛሬ ትከሰታለች። በጣም በደስታ ውስጤ ተሞልተዋል። ወደር የሌለው ደስታ ነው። ምስቴን ዛሬ እንዴት እንደምቀበላት አላቅም። በጣም ጓጉቻለሁ፣ ፈሪቻለሁ። ሁሉንም በውስጤ ላይ እንጃ ለመናገር እስኪ ከብደኝ ድረስ ማለት ነው። አማርኛ በምሳሳትበት ሰዓት አትፍረዱብኝ። ማለት ከደስታ የተነሳ የውስጤን እንትን ለእናንተ ለመግለጽ በጣም እንጃ እውነት በጣም እየፈራው ማለት ነው። ምክንያቱም በጣም ተራርቀናል። ናፍቃኛለች። እንጃ በጣም ነው የናፈከችኝ ለመናገር እስኪ ከብደኝ ድረስ። ብቸኝነት ያስጠላል እና ያለውን ነገር በሰፊው አብረን እናያለን። እሷም ስትመጣ እንዴት ሆና ይሁን ብዬ እያሰብኩ ነበረና የተወሰነ ጊዜ ስልኳ ዘግታ ነበረ። ማለት ድምጿ ራሱ ናፍቆኝ ነበረና ብዙ ችግሮች ነበሩ። ያው ታውቁታላችሁ፣ የሰው ሀገር የሆነ ነገሮች ይፈጠራል። በመሀል ኢትዮጵያኖች ላይ ብዙ ችግሮች እየፈጠሩ ነበረና በዛ መሀል እኔ ምን ሆነች ብዬ በጣም እየተጨነኩኝ ነበረ። በጣም እያሰብኩኝ ነበረ። በተደጋጋሚ ስደውልላት ስልኳ አይሰራም። እሷን በሚያውቋት ሰዎች ደውዬ ጠይቄያለሁ። አይ ምንም ያው የኛ ጋር ብዙም ምንም ሰላም ነው፣ ምንም ችግር አልተፈጠረም እያላችሁ ስታግዙኝ ለነበራችሁ ሰዎች በጣም አመሰግናለሁ። በዚህ አጋጣሚ በጣም ታምሜ ነበር ማለት ትችላላችሁ። ቆስያለሁ፣ ተጎድቻለሁ። ማለት እኔ እንጃ ለካ ህይወት ያለሷ የሚሆን እኔ እንጃ አይሆንም ለካ ያለሷ ማለት እኔ እንጃ እንዴት እንደምናገር። እኔ ያለሷ ምኖር አይመስለኝም ማለት አሁን አምኛለሁ። በአጠቃላይ ተጎድቻለሁ፣ ከፍቶኛል። ማለት ከዚህ በፊት ብዙ ጓደኞቼ የራሳቸውን ህይወት ሲኖሩ ከፍቅረኛቸው ጋር በጥሩ መንገድ ሲሄዱ እኔ ብቸኝነት ይሰማኝ ነበረ። ማለት ቅናት ሳይሆን አለ አይደል ፍቅር ማለት ምን ያክል መስዋዕትነት እንደሚያስከፍል እኔ ያንን ነው በቃ ሲሰማኝ ነበረውና ውስጤ በጣም ተጎድቼ ነበረ። ያለሷ መኖር አልችልም። እሷም ታውቃለች። እንደውም እኔ እዛ የሰው ሀገር ላይ ስለሆነች የምትቀየር መስሎኝ ነበር። ማለት አስተዋይ ነች ለእኔ። ማለት ስመጣ አንተ ጋር ነው የማርፈው፣ ቤተሰቦቼ እንኳን ብዙ ነገሮችን አያውቁም ምናምን እያለች ነበረና ቀጥታ ወደ እኔ ለመምጣት እንዳሰበች ምን ያክል ለእኔ ያላትን ቦታ አይቻለሁ። በጣም ነው የምወዳት፣ በጣም ነው የማፈቅራት። በቃ ብቸኝነት ጎርቶኛል። ሁሌ ማልቀስ አለ አይደል? ወንድ ልጅ ማልቀስ የለበትም ይባላል። ባይዘው ፍቅር ያስለቅሳል። ፍቅር ማለት መስዋዕትነት የሚያስከፍል በጣም ከባዱ ነገር። እኔ እንጃ የፍቅርን እንትን ነው ለመግለጽ የሚከብደኝ። ፍቅር በጣም ከባድ ነው። እኔ እንጃ እኔ እንደምወዳት ያው እሷን የውስጧን አላቅም። ያው የሰው ልጅ ውስጡ አይታወቅም አይደለ ይመስለኛል። እና ይህንን ያለውን ነገር አብረን አሁን ቀጣይ ላይ እናያለን። ብቸኝነት ጎርቶኛል። ዛሬ እሷ ሳገኛት እንዴት ጓጉቼ
እኔ እንጃ ውስጤ በቃ ለመናገር እስኪያቅተኝ ድረስ ማለት ነው። እና ልብ ምቴ ራሱ ጨምሯል አይገልጽም ምን እንጃ። እና ለእኔ ሁሉ ነገሬ ነች ስላችሁ እንዲህ በቀላሉ አይደለም ማለት ለእኔ ራሴን የማየው በእሷ ውስጥ ነው ማለት ይችላሉ። በጣም ነው የምወዳት። ከልጅነት ጀምሮ ብዙ ነገሮችን አብረን አሳልፈናል። የልጅነት ፍቅረኛ ነች ማለት ልጅም ነኝ አሁንም። ያለፈው ታሪክ በጣም ጩጬ ሆነን ያሳለፍነው ነገሩን ነው የምላችሁ ያልኳችሁ በዛ ታሪክ ውስጥ ነው ማለት ህልሜ ነች። ወደፊት አብረን እግዚአብሔር ከፈቀደ አብረን ኖረን በጥሩ መንገድ በጥሩ አካሄድ ጥሩ ህይወት እንዲኖረን የልጅነት ህልሜ ነው። ልጅ ወልዳለኝ ጥሩ ህይወት ጀምረን ልጆች ኖረን ቤት ኖረን ጥሩ የፍቅር ህይወት እንዲኖረን እመኛለሁ። ያው ያለውን ነገር አሁን ባለው እንትን ብዙ ነገሮችን አላቅም። ያው አነጋገሯ ብዙም ደስ አይልም። እኔ ልትርቀኝ ትችላለች የሚል ሀሳብም ስለነበረኝ ምክንያቱም በመሀል ስልክ ዘግታም ስለነበረ ማለት ነው። አሁን እሷ ከመጣች በኋላ ነው ይህንን ነገር ከእናንተ ጋራ ማለፍና ማሳለፍ የምፈልገው። ለእናንተ ማሳለፍ በቃ ማሳየት እፈልጋለሁ ሁሉንም ታሪክ ማለት ነው እንድታውቁት ነው ይመስለኛል። ጥሩ ህይወት እኖራለሁ ጥሩ መንገድ እጀምራለሁ ካለች ዛሬ ሁሉን ነገር አረጋግጣለሁ። ቀጣይ ላይ ሁሉን ነገር ለእናንተ ለማቅረብ ለማሳየት እመጣለሁ። አሁን ያለውን ነገር ግን እውነታውን ልንገራችሁ። በጣም ነው የምወዳት፣ በጣም ነው የማፈቅራት። ያለሷ ህይወቴ ምንም ነገር ቦታ የለውም ማለት እኔ እንጃ። እጅግ በቃ ተጎድቻለሁ። በጣም ነው የምወዳት። በቃ ርቃኝ ስለነበረች ብቸኝነትን ተሰምቶኝ ስለነበረ አሁን ላይ ያንን ነገር በደስታ ውስጤን መሙላት አለብኝ የሚል ሀሳብ አለ። አሁን እሷ ስትመጣ እኔ እንጃ እንዴት እንደምቀበላት እኔ እንጃ፣ ለመናገር ይከብዳል። ፈርቻለሁ ውስጤ በቃ እኔ እንጃ። ጋይስ በጣም ይቅርታ አድርጉልኝ። የምናገረው ነገር ያው የተዘበራረቀ ሊሆንባችሁ ይችላል። የፍርሃት ስሜትም አለ እና ህልሜን የተሳካ ይመስለኛል። እግዚአብሔር ከፈቀደልኝ ጥሩ መንገድ ጀምሬያለሁ የሚል ሀሳብ አለኝ። ያለውን ነገር ችግሬንም ህመሜንም ለሷ ሼር አድርጌ ከሷ ጋር ለማሳለፍ ጓጉቻለሁ። የምትረዳኝ ከሆነ ያው የሰው ልጅ ሀሳብ አስተሳሰብ የተለየ ነው። የእሷን ነገር ደግሞ አብረን በደንብ እናያለን ጋይስ። እና ይኸው አበባዬ እና ይኸው እንደምታዩ በአበባ ልክ ብያ። ካሜራማን እንዴት አየው? ውበቴ እንዴት ነው? አላማረብኝም? አትደነግጥም አንተ ስታስብ ውስጥ እንዴት ነው? በኋላ እንዲማ አይታኝ መቼስ እንጃ ለመናገር ማለት ያማረብኝ ይመስለኛል። ካልሆነ የሆነ ነገር ላውልቀው ካልሆነ እና ያማረብኝ ይመስለኛል። እንዴት አየው? ተመቸ? እንደምታዩ አበባ ተወደዋል። አሁን እንደምታውቁት ለእሷ ምንም ነገር ይገባታል፣ ያንሳታል ሁሉ እኔ እንጃ። በእንትንም ተሸክሜ ብመጣ ደስ ይለኛል፣ ግን ዛሬ በቃ እንደምታዩኝ ነው ይመስለኛል። እኔም ዘና ብያለሁ፣ ውስጤም ደስ በሚል በደስታ ተሞልቻለሁ። ፍቅረኛዬን በማግኘቴ በመምጣቷ በጣም ደስተኛ ነኝ። እኔ እንጃ አሁን ኦልሞስት እስከ ስንት ደቂቃ ይቆያል ካሜራማን? ወይኔ ካሜራማኑንም ያስቸገርኩት ይመስለኛል። ምክንያቱም ከመፍራቴ የተነሳ የምናገረው ነገር ሁሉ የተዘበራረቀ ነው። ያው ቻለው ምንም ማድረግ አይቻልም። ቤተሰብ እንዴት አያችሁ? እስቲ ያለውን ነገር በኮሜንት ቁጭ አድርጉልኝ። ያለውን ነገር አብረን እንቀጥላለን። ስንት ደቂቃ ኦልሞስት ይቆያሉ? እዛ 30 ደቂቃ በላይ እኔ እንጃ የሚያልፍ አይመስለኝም። እየደረሰች ይመስለኛል እና ኦልሞስት ከ30 ደቂቃ በኋላ ደርሳለች ስትነግረኝ የነበረው። እና ካሜራማን እንዴት እናድርግ? እስቲ ወደዛ እንሂድና ያለውን ነገር ጊዜው አልሄደም መቻለ ፋፍታ
ዛሬም ከሌለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን እዚህን ጠብቃት ወይስ እና ወደዚህ ነውና በዚህ ነው የምትወጣ መሰለኝ። በዚህ ስለምትወጣ እንጠብቃታለን። ጓጉቻለሁ ወይኔ እስከማገኛት እግዚአብሔር። እዚህ በፊት በምትሄድበት ሰዓት በጣም አልቅሼ አይገልጽም ማለት ውስጤ ማለት ነው ቆስዬ ነው የሄደችው። ዛሬ በደስታ ነው የምቀበላት። ማልቀስ እንኳን ብዙም ያንን ታሪክ ደግሞ አይመስለኝም። አልቅሼ ማለት ነው። ብቸኝነት ያው ለ2 ዓመት ጎርቶኛል። እሱን ደግሞ ዛሬ እሷ መታዚ የምተካ ይመስለኛል። ተክታ በጥሩ መንገድ ጥሩ ፍቅር ጥሩ ህይወት እንዲኖረን ከእሷ ጋር ጥሩ ጊዜ እናሳልፋለን ይመስለኛል። ጋይስ አብረን እናያለን። እስከዛ ትንሽ ቁጭ እንበልና ያው በመሀል ካሜራውን ማቋረጣችን አይቀርም። ምክንያቱም እሷ እስክትመጣ መቀመጣችን ስለማይቀር ማለት ነው። ወዳችኋለሁ። አብረን እንቆያለን። መልካም። ውስጤ ፈርቷል ማለት በጣም ማለት እንጃ። ፍቅረኛዬን በጣም ነው ማከብራት፣ በጣም ነው የምወዳት። ለእሷ ያለኝ ቦታ በጣም ልዩ፣ በጣም ነው ማከብራት። እንጃ አስተዋይ ሴት ስለሆነች ይገባታል ምንም ነገር። በዛ ላይ ደግሞ ታውቃላችሁ አረብ ሀገር ያሉ ሴቶች እኮ ብዙ ጊዜ አስተዋይ ናቸው፣ ታጋሽ ናቸው። እኔ እንጃ አጋዥ ናቸው። እናንተም ስለምታውቁ ማለት ነው። ለችግር ደራሽ ናቸው። እንኳን ሰው ተቸግሮ ሰው ከፍቶት አይደለም እንዲህም ሆኖ በቃ የሚሳሱ ናቸው። እና እኔ ፍቅረኛዬም በጣም ማከብራት እምወዳት፣ ከሷም አልፎ መላ ከሀገር ውጭ ላሉ ሰዎች በጣም ክብር አለኝ እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ምክንያቱም ህመሙን አውቀዋለሁ። እኛ አገራችን ላይ ስንኖር እንደፈለግን ነው የምንኖረው። የፈለግነው ችግሩንም አብረን መቋቋም እንችላለን። ከጎረቤቱም ከዘመዶቼም ጋር ቢሆን ማለት ነው፣ ከዘመዶቻችንም ጋር ቢሆን ግን እነሱ ብቸኝነት ነው ሁሌ የሚሰማቸው። በቃ ሁሌ ብቸኝነት ነው ብቻ አለ አይደል? እናንተ ታውቃላችሁ። ህመማቸውን ለማንም ማጋራት አይችሉም። ቁስላቸውን መረዳት የሚችል ሰው የለም። እና በጣም ነው ማከብራቸው። በዚህ አጋጣሚ ለመናገር እፈልጋለሁ። በጣም ነው ማከብራቸው። ይሄን ስናገር ራሴን እንትን ለማድረግ አይደለም። ለነሱ ያለኝ ክብር ግልጽ ነው። እኔ ብቻ አይደለም መላ የኢትዮጵያ ሕዝብ ለነሱ ያላቸው ቦታ ልዩ ነው። ምክንያቱም መስዋዕትነትን ከፍሎ ከሀገር ወጥቶ ብቸኝነት እንኳን እየተሰማቸው እኛን የሚያግዙ ናቸው። እኔ በዚህ እንጃ ውጪ ላሉ ሰዎች በጣም ሪስፔክት አለኝ። እና በዚህ አጋጣሚ ምስቴ እየደረሰች ነው እና ይኸው አንተ ማልቀስ ውስጤን እንትን እያለኝ ነውና እሷ ብቻ ይምከን የለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ። ወይኔ ፍቅር ደህና ነሽ? የሰው ሀገር እንዴት ነው? ፍቅር አለሽ? ምንድን ነው ተጎሳቆልሽ እኮ የኔ ፍቅር። ምንድን ነው የሆንሽው ነገር አለ? የኔ ፍቅር የኔ ማር አታልቅሽ። ምንድን ነው? ወይኔ ማር የኔ ፍቅር የኔ ጣፋጭ አታልቅሽ አለው።
ባንቺ አምኖ ለማደር ነበረ ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል የኔ እምነቴ የተቸረኝ እድል ለኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና የተቸረኝ እድል ለኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና ይደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ እድለኛ ማን እንደኔ ንገሪኛ የሆነ እድለኛ ይደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ እድለኛ ማን እንደኔ ንገሪኛ የሆነ እድለኛ ባንቺ አምኖ ለማደር ነበረ ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል የኔ እምነቴ የተቸረኝ እድል ለኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና የተቸረኝ እድል ለኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና ይደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ እድለኛ ማን እንደኔ ንገሪኛ የሆነ እድለኛ ይደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ እድለኛ ማን እንደኔ ንገሪኛ የሆነ እድለኛ ባንቺ አምኖ ለማደር ነበረ ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ